ሰላም ጋይስ እንዴት ናችሁ? ኤባ ነኝ። ዛሬ ይዤላችሁ የመጣሁት በስልካችን ብቻ እንደዚህ አይነት የሚያምር ግራፊክ ዲዛይን ፎቶ እና ቴክስት በመጠቀም እንዴት እንደምንሰራ የማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን ላይክ አድርጉት። አሁን በቀጥታ ወደ ቪዲዮ እናልፋለን። እሺ ቪዲዮ በደንብ እንዲታያችሁ ፉል ስክሪን በማድረግ ጀምሩት። በመጀመሪያ የሚያስፈልገን ፒክሰል ላብ አፕ ነው። ያሌላችሁ ፕሌይ ስቶር ላይ ሰርች በማድረግ ማውረድ ትችላላችሁ። ካላችሁ ደግሞ ትከፍታላችሁ። ከዛ ኒው ቴክስት የሚል አለ እዚህ ጋር። እቺን መጻፊያ ምልክት አንዴ በመንካት እቺን እነካለን። ከዛ ቴክስት የምትፈልጉትን እንደምትፈልጉት አድርጋችሁ ትጽፋላችሁ ማለት ነው። ከዛ ከጻፋችሁ በኋላ ኦኬ ትላላችሁ። እቺን ጫፍ በማሳብ እናተልቀዋለን። ከዛ ኤ ስር በማምጣት ይሄን ኤ የሚለውን ክሊክ እናደርጋለን። ከዛ እንዲህ ወደ ጎን በማድረግ ፎንት የሚል አለ እዚህ ጋር፣ እሱን እነካለን አንዴ። ከዛ ደስ ያላችሁን ፎንት ትመርጣላችሁ። እኔ አሁን ይሄን መርጫለሁ። ከዛ ኦኬ እንላለን። በመቀጠል እዚህ መሀል ያለውን ጋፕ እናጠባለን። እሱን ለማጥበብ እንዲህ ወደ ጎን እንሄድና ላይን ስፔሲንግ የሚል አለ፣ እሱን ክሊክ እናደርጋለን። ይሄንን እንዲህ ከጨመረን ይሰፋል፣ እንዲህ ከቀነስን ደግሞ ይጠባል። ስለዚህ ማጥበብ ስለሆነ የፈለግነው እንዲህ እናጠባዋለን። በመቀጠል እንዲህ እዚህ ጋር ራይት እናደርጋለን። እንዲጎትተን እቺን ጫፏን እየሳብን ማተለቅ እንችላለን። ወይም ደግሞ እንዲህ ወደ ጎን እንሄድና ሳይዝ የሚል አለ፣ ይሄንን እንዲህ ጨመር አድርገን ማተለቅ እንችላለን። አሁን እኔ ይሄ ይበቃኛል፣ ራይት እላለሁ። ከዛ በመቀጠል እንደዚህ ወደ ጎን እንሄድና እዚህ ጋር ቴክስቸር የሚል አለ፣ እሱን አንዴ ክሊክ እናደርጋለን። በመቀጠል እዚች ጋችን ምልክት አንዴ ክሊክ በማድረግ ፎቶን መርጣለን። እኔ ይሄን ፎቶ መርጣለሁ። ይሄ ፎቶ ባክግራውንድ የለውም፣ ፒኤንጂ ነው። ባክግራውንድ ያለውንም መጠቀም ትችላላችሁ እናንተ። ከዛ ራይት እንላለን። ያው እንደምትመለከቱት ፎቶ መቶ ቴክስት ውስጥ ገብቷል። ይሄንን ፎቶ እንደምንፈልገው አድርገን አጀስት ለማድረግ ቴክስቸር የሚለውን ደግመን እነካለን። ከዛ እዚች ጋችን እንዲች ሳብ እያደረግን እናስተካክለዋለን ፎቶውን ማለት ነው። ከዛ በመቀጠል እዚህ ጋር ራይት የሚለውን እነካለን። ከዛ እዚህ ጋር መተን ፕላስ ምልክቷን ደግመን እነካለን። ከዛ ፍሮም ጋለሪ የሚለውን መርጠን የአሁኑን ፎቶ ክሊክ በማድረግ አሁን ደግሞ ግማሽ ስለሆነ የምንፈልገው ይህንን እንደዚህ እስከ ግማሽ ቆርጠን ራይት እንላለን። ከዛ ይሄኛውን ይዘን እዚህ ጋር እናመጣዋለን። ሳይዙን እንዲህ እያደረግን ማተለቅ እንችላለን። እንደዚህ በእጃችሁ ስታረጉ እኩል አልሆን ካለ ምን ታደርጋላችሁ? እዚች ጋር እንዲህ ክሊክ በማድረግ ፖዚሽን የሚል አለ እዚህ ጋር፣ ይሄን በመንካት ይሄን እንዲህ ቀንሰን ይሄን እነዚህን ቀስቶች መጠቀም እንችላለን። ወደ ታች ለማድረግ ይሄን ወደ ላይ ይሄን ካስተካከልን በኋላ ራይት እንላለን ማለት ነው። ከዛ እዚህ ጋር ቴክስቱ ላይ ስትሮክ ነገር መስጠት ከፈለግን
እንደዚህ ወደ ጎን በመሄድ ኤ ስር መተን ስትሮክ የሚል እዚህ ጋር አለ። እሱን ክሊክ እናደርጋለን። ከዛችኛዋን ኢኔብል እንላለን። ወደ ታች ወረድ ብለን የስትሮኩን ከለር እዚህ ጋር ማምረጥ እንችላለን። እኔ አሁን ነጭ መረጥኩ። ከዛ ሳይዙንም ከዛ ካስተካከልን በኋላ እንደዚህ ራይት እንላለን። አሁን ባክግራውንድ መቀየር ከፈለግን ምን እናደርጋለን? እቺ ምልክት እናካለን። ከዛ ከለር የሚለውን ነክተን እዚህ ጋር ከለር ውስጥ በመግባት የምንፈልገውን ባክግራውንድ ከለር መስጠት እንችላለን። ለምሳሌ ቢጫ ማድረግ እንችላለን። ወይም ደግሞ ጥቁር ነገር ማድረግ እንችላለን። ነጭ ማድረግ እንችላለን። እኔ አሁን ይሄ ጥቁር ተመችቶኛል። ይሄን አረግና ራይት እላለሁ። ከዛ በመቀጠል ይሄን ፎቶ ሴቭ ለማድረግ እቺ ምልክት ነካለው። ከዛ ሴቭ አስ ኢሜጅ የሚለውን ነካለው። ከዛ እዚች ጋር ዲፎልት የምትላለች እሷን ክሊክ በማድረግ ኳሊቲውን አልትራ ላይ ያረጋለሁ። ከዛ ሴቭ ቱ ጋለሪ የሚለውን በመንካት ሴቭ እናደርጋለን ማለት ነው። ጋይስ ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር አድርጉ፣ አበረታቱኝ። ፒስ ይመቻችሁ።